ሰላም ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ነው ወይ ብለናል። እንግዲህ በዛሬ ዝግጅታችን የምናየው እንግዲህ ዩቲዩበሮች ስፔሻሊ ለዩቲዩበሮች ነው። ነገር ግን ለየትኛውም ሰው የሚጠቅም ነገር ነው። ለምሳሌ ትልልቅ ቪዲዮ ፋይል ይሆንና ያን ቪዲዮ ፋይል ሳይዙን ኮምፕረስ ማድረግ ልንፈልግ እንችላለን። እንዴት አድርገን በቀላሉ ትልልቅ ቪዲዮዎችን ኮምፕረስ ማድረግ እንደምንችል ነው ዛሬ የምናየው። ብዙ ኦንላይን ዌብሳይቶች አሉ ኮምፕረስ የሚያደርጉ ትልልቅ የቪዲዮዎችን ሳይዛቸውን ኮምፕረስ አድርገው ወደ ትንሽ የሚቀይሩ አሉ። እንደገና ደግሞ ሶፍትዌሮችም አሉ ሲምፕሊ ዳውንሎድ ካደረግናቸው በኋላ ኮምፕረስ ኦፍላይን ማለት ነው ኮምፕረስ እንዲያደርጉ ልናዛቸው የምንችላቸው ሶፍትዌሮች አሉ። ሁለቱም ኢፌክቲቭ ናቸው። ግን እኔ ከሁለቱም ስፔሻል የሚባሉት ለኔ ደግሞ በጣም የተመቹኝን ነው ዛሬ ይዤላችሁ የመጣሁት። ከሁለቱም አንዳንድ ነው ማሳያችሁ ከኦንላይን እና ከኦፍላይን። እኔ ፕሪፈር ማድረገው ኦፍላይኑን ነው። በጣም መወዳት ሶፍትዌር ያለች እሷን እናያለን። እናንተ ደግሞ የመረጣችሁትን ማድረግ ትችላላችሁ ማለት ነው። ከመጀመሪያው ከኦንላይኑ እንጀምር። ከኦንላይኑ ስንጀምር ምን ብለን እዚህ ጋር እንጽፋለን? በቀላሉ ኦንላይን ቪዲዮ ኮምፕረሰር ብለን እንጽፋለን። ለመጻፍ ያክል ኦንላይን ቪዲዮ ኮምፕረሰር ደብል ኮምፕረሰር ኢንተር እንለዋለን። ከዛ በኋላ እቺ ያያችኋት ፍሪ ኮንቨርት የምትሏል በጣም ሲምፕል እና ኢፌክቲቭ ነች። ስለዚህ ካሉት ውስጥ እንግዲህ እናንተም የተመቻችሁ ሊኖር ይችላል። ለኔ ላይ የተመቸኝ ግን ፍሪ ኮንቨርት ነች። በጣም ሲምፕል ስለሆነች ምንም ዲፊካልት የሆነ ነገር የላትም። ምንም የተወሳሰበ ነገር ኮምፕሌክስ ስላልሆነች እኔችን ሰጀስት አደርጋችኋለሁ። ፍሪ ኮንቨርት ትሰኛለች። እሷን የመጀመሪያውን ክሊክ እናደርጋለን። ከዛን አይታችሁታል ኢንተርፌሱ ይሄን ይመስላል። ምንም እንትን የለውም፣ የሚከብድ ነገር የለውም። እዚህ ጋር ምንድነው ቹዝ ፋይል ይላል። ድራግ አድርገን መክተት እንችላለን። ከዛ በኋላ ደግሞ ፍሮም ዲቫይስ ከኛው እዚሁ እንዲመርጥልን ማድረግ እንችላለን። ቹዝ ዲቫይስ እንለውና ለምሳሌ እኔ ከዚህ ውስጥ እስኪ አነስ ያለ ይሄንን 93 ሜጋባይት ወዴት ኮንቨርት እንደሚያደርገው እንመልከት። 93 ሜጋባይቱን አይታችሁታል። 93.57 ሜጋባይት ነው። ይሄንን አውትፑቱን በምን ላድርግላችሁ ይለናል። ኤምፒ4 አለ፣ ኤፍኤልቪ አለ፣ ኤምኬቪ አለ፣ ኤቪ አለ፣ ኤምኦቪ አለ፣ 3ጂፒ አለ። ግን ሞር ፕሪፈራብል የሚደረገው ምንድነው ኤምፒ4 ነው። ኤምፒ4 እናደርገዋለን። ከዛ በኋላ ምንም ነገር የምንነካከው የለም። ምንድነው ኮምፕረስ ነው የምንለው። በቃ አለቀ። ስለዚህ ኮምፕረስ ነው እንለዋለን ማለት ነው። እዚህ ጋር ምንድነው በጣም የሚያስጠላው ብላችሁ ከነገራችሁኝ የዚህ ታይም በጣም ኮንሱም ያደርጋል። አፕሎድ ሲያደርግ አይታችሁታል አይደለ? 1% እዚህ ጋር 1% በጣም ስሎ ነው። አሁንም ትልቅ ፋይል በ93 ሜጋባይት ነው። ግን አስቡት 300 400 ሜጋባይት 1 ጂቢ ምናምን ሲሆን በጣም ይቆያል ማለት ነው። ስለዚህ ይሄ እንዳለ ይሆንና ይሄን አፕሎድ ያርግ። እናንተ ያው ምርጫውን እናንተ ተዋለው። ኦፍላይኑን እስከዛ ላሳያችሁ። ይሄ እዚሁ አፕሎድ ያርግ። የኦፍላይኗ ሶፍትዌር ስም በጣም ነው ሙዳት ብያችኋለሁ። እኔ በሷ ነው የምሰራው ሲጀምር። ዴስክቶፕ ላይ ላሳያችሁ። ምን ትባላለች? ተጀቷል ሃንድ ብሬክ ትባላለች። እሷን እንዴት ዳውንሎድ እንደምናደርግ ከመጀመሪያው ጀምሮ ሃንድ ብሬክ ፒሲ ሶፍትዌር ኢንተር ዳውንሎድ የሚልም ከጎኑ መጨመር ይቻላል። አይታችኋታል። አይኮኗ ይሄንን ይመስላል።
አይከኗን ለማሳየት ይሄው ይሄን ይመስላል። ወይም ደግሞ እዚህ ጋር እንደምታዩት በስክሪን ላይ እንደምታዩት አይከኗ ይሄንን ይመስላል። ምንድነው የምናደርገው? ሃንድ ብሬክ ዳውንሎድስ የሚል አለ። ዳውንሎድ ወይም ደግሞ ታች ደግሞ የመረጣችሁት በየትኛው ሜተድ ብቻ ዳውንሎድ አድርጉት። ዳውንሎድ ሃንድ ብሬክ ፍሪ ሌቴስት ቨርዥን ይላል። ዳውንሎድ ክሊክ እናደርጋለን ማለት ነው። ሶፍትኦኒክ ላይ እዚህ ብዙ ሶፍትዌር አለ። በነገራችን ላይ ሶፍትኦኒክ የሚባለው ዌብሳይት ላይ የምንፈልገውን አይነት ሶፍትዌር ማግኘት እንችላለን። እዛን ወርታችን እናደርግና ይሄው ፍሪ ዳውንሎድ ፎር ፒሲ ይላል። ዳውንሎድ እንለዋለን። እንደዚህ ይመጣል። ይሄንን ፍሪ ዳውንሎድ የሚለው ይሄ ኦፔራ እንድናወርደው ነው እንትን የሚለን። ስለዚህ ይሄን ኤክስ እናደርገዋለን። ጀስት እኛ የምንፈልገው ሃንድ ብሬክ ነው። ጉድ ዳውንሎድ ሃዝ ስታርትድ ይላል። ካልመጣ ሪላውንች እናደርገዋለን። አይታችኋል፣ ግን ኦሬዲ ጀምሯል። ካልመጣ ሪላውንች እናደርገዋለን ዳውንሎድ ማድረግ ካልጀመረ። ተመልከቱት። ሃንድ ብሬክ ስንት 23.3 ሜጋባይት ነች። እኔ ስላለኝ ምንም ዳውንሎድ ማድረግ አይጠበቅብኝም። ዳውንሎድ ተደርጓል ብለን እናስብና ኢንስታል ካልነው በኋላ እቺ ትመጣለች ማለት ነው። እንክፈታት። ሃንድ ብሬክ እንዴት በቀላሉ ኮምፕረስ እንደምታረግ ነው የምናየው። በጣም ኢፌክቲቭ የሆነች ሶፍትዌር ነች። በጣም ማለት ነው። የቪዲዮን ኳሊቲ አይቀንስም። ሌላ ኤክስትራ ምንም ነገር የሚያደርገው ነገር የለም። ጀስት ሳይዙን ብቻ ነው የሚቀንሰው። ፋይል እንምረጥለት። ምንድነው የመረጥኩት ቅድም? አይ ቲንክ እዚህ ላይ ተመሳሳይውን ነው ምን ምርጥ ይሄን አይደለ 93.5 ይሄንን መረጥንለት። ይሄው ስካን አደረገው። ከዛ በኋላ እንትሩን እንመርጣለን። የት ሴቭ ማድረግ እንዳለብን ሴቫስ የሚለውን ዴስክቶፕ ላይ እናድርገው። ሴቭ እንበለው። ከዛ ቀጥታ የምናደርገው ምንድነው ስታርት ኢንኮድ የምትላይታችኋታል። እዚህ ጋር ኢንፎር መሆኑን ቼክ እናደርጋለን። እዚህ ጋር እናደርጋለን ስታርት ኢንኮድ። ከዛን ኮድ ማድረግ ይጀምራል ማለት ነው። ፍጥነቱ ይሻላል። እውነት ለመናገር ከኦንላይን እንትኑ ይሻላል። እንደምታዩት ይሄው 12% ደርሷል ፍጥነቱ። እሺ ያኛውን ደግሞ ነው ገና አፕሎድ ለማድረግ ይሄው 13% ነው። ምንም አትጠራጠሩ፣ የኦፍላይኑ ኢትስ ማች ቤተር ማች ማለት ነው። ይሄንን ኮንቨርት ካደረገው በኋላ ምን ያክል እንደሚቀንስ የሁለቱንም ምን ይሆናል ማለት ነው። ይሄው እንደምታዩት የኦፍላይኗ ሃንድ ብሬክ ማለት ነው ጨርሳለች። እንግዲህ ፍጥነቱን አይታችሁታል። ምንም አይገናኝም። እስኪ ቼክ እናድርገው። 93.5 ምናምን ነው አይደል? አይ ቲንክ እንደዛ ነው። ይኸውልህ እዚህ ጋር የጨረሰውን አይተናል። ይሄን ፕሮፐርቲ እንበለው። ፕሮፐርቲስ ተመልከቱት ወደ ስንት እንደቀየረው 13.8 ሜጋባይት ነው የቀየረው። በጣም ቀንሶታል። በጣም ማለት ነው። ያ ማለት እንግዲህ ዲፈረንሱን ተመልከቱት። ወደ 13.8 93ን 1 ጂቢ ምናምን ማለት ወደ 100 ወይም ደግሞ 150 እንደዚህ ነው የሚያደርገው ማለት ነው 1 ጂቢ ራሱ። ጥራቱ ደግሞ ተመሳሳይ ነው። ከፍታችሁ ብታዩት ያ ዛት ማች በጣም ዲፈረንስ የለው። እኔ ፕሪፈር ማድረገው የኦፍላይኑ ነው፣ ግን ለማሳየት ደግሞ የኦንላይኑን ማየት ግድ ይለናል ማለት ነው። አይታችሁት ከሆነ እንደዚህ ተመሳሳይ ነገር ነው። ምንም የቪዲዮ የጥራት ጉድለት አይታይበትም። እሱን ልክ ይሄ ደግሞ ካለቀ በኋላ የምናየው ይሆናል ማለት ነው። ይሄው እንደምታዩት ኮምፕረስ አድርጎ ጨርሷል። ፍሪ ኮንቨርት ዌብሳይት ማለት ነው። 51% ኮንቨርት አድርጓለሁ ነው የሚለው። እንደምታዩት ከ93.57 ሜጋባይት ወደ ስንት ቀይሮታል? ወደ 44.93 ሜጋባይት ኮንቨርት አድርጎታል ማለት ነው። እንግዲህ ዲፈረንሱን ተመልከቱት። ከ93.57 ወደ 44.93 የሃንድ ብሬክን ደግሞ ስናየው ወደ ፕሮፐርቲስ ግን ወደ 13 ነው አይደል? ያየነው 13.8
ሜጋባይት ወደ 13.8 ሜጋባይት ነው ኮንቨርት አድርጉና ሶ እኔ መመክራችሁ ሃንድ ብሬክን አውርዱ በተለይ ዩቲዩብ ለምትሰሩ ሰዎች ምክንያቱም አፕሎድ ስታደርጉ አነስ ያለ ቪዲዮ ነው መሆን ያለበትና ሃንድ ብሬክን አውርዱ ይሄን ሶፍትዌር ከጉግል ላይ ማውረድ ትችላላችሁ ከዛ በኋላ ቀጥታ ምንድነው ከፍታችሁ ቀደም እንዳሳየኋችሁ ፋይልን ከጫናችሁ በኋላ ሴቭ ማድረግ ታርጉበትን ቦታ እንትን ብላችሁ ሎኬት አድርጋችሁ ስታርት ኢንኮድ ማለት ነው አለቀ በቃ ከዛ በኋላ እንደምታዩት በሚያስገርም ሁኔታ ፋይላችሁ ኮምፕረስድ ይሆናል ማለት ነው የዛሬ ፕሮግራም ይሄንን ይመስላል ሰብስክራይብ ማድረጋችሁ ላይክ ኮሜንት ማድረጋችሁ ሼር ማድረጋችሁ እንዳትረሱ በቀጣይ በሌላ ዝግጅት እስክንገናኝ ሰላም